መነኩሴ ሆነው የሴቶች ጸጉር ቤት ከፍተው ሴቶችን ከጭናቸው መሃል አስቀምጠው ጸጉር እየሰሩ በዝሙት ኃጢአት ያልወደቁት ታላቁ አባት አባ አሞን የረፍታቸው መታሰቢያ በዓል ነው። እንዴት የሴቶች ጸጉር ቤት ሊከፍቱ እንደቻሉ በደንብ እንመለከታለን። እንዲሁም ደግሞ ታላቁ አባት ከጭንጫ ላይ ውሃ እያፈለቁ ህመምተኞችን ይፈውሱ የነበሩ እንደ ገብረ ክርስቶስ መራዊ ሙሽራዋን ጥለው የመነኑ ታላቁ አባት አቡነ ሊባኖስ ዘመጣ የረፍታቸው መታሰቢያ በዓል ነው። እንዲሁም ደግሞ ሄሮድስ ያስገደላቸው ንጹሃን ቡሩካን የሆኑ 144,000 ህጻናት በሰማዕትነት ያረፉበት መታሰቢያ በዓላቸው ነው። እንኳን አደረሳችሁ። ጥር 3 የምናከብራቸውን ቅዱሳን እንመለከታለን። በኮሜንት ደግሞ የቅዱሳኑ በረከት ይደርብን እያላችሁ ጻፉ። እስከ መጨረሻው አዳምጡ። ወደ አባ አሞን ታሪክ ስናልፍ አባ አሞን ማለት በታላቅ ተጋድሎ የኖሩ አባት ሲሆኑ በገዳም እየተጋደሉ ሳሉ ሴጣን መጥቶ ቢፈተናቸው ሊጥላቸው አልቻለም። ከዛን ተገልጦ ምን አላቸው? እኔ አንተን በፈተና ልጥል ያልቻልኩትኝ በዚህ በገዳም ውስጥ ተወሰነ በባት ውስጥ ጸንተ ስለኖርክ ነው እንጂ ከዚህ ገዳም ብትወጣማ ኑሮ እፈትንና እጥል ነበር አላቸው። በዚያንም ጊዜ እሺ ብሎ ገዳሙን ጥሎለት ወጥቶ በዚያንም ጊዜ ቢዋጋቸው አልቻላቸውም። አሁንም ሴጣን መጣና ምን አላቸው? እኔ አንተን ልጥል ያልቻልኩት የሴቶችን ፊት ስለማትመለከት ነው። የሴቶችን ፊት ብትመለከት ኑሮ ሴቶችን ብታውቃቸው ኑሮ እኔ በእነሱ አድሬ እጥል ነበር አላቸው። በእግዚአብሔር በጣም የተማመኑ ስለነበረ በጣም በብዙ ተጋድሎ የኖሩም ስለነበረ ለዚያንም ጊዜ እንደውም እንዲያካል ከኝስ ብለው የሴቶች ጸጉር ቤት ከፍተው ሴቶችን ከጭናቸው መሃል አስቀምጠው ሹሩባ እየሰሩ ለብዙ ዓመታት በዚህ ተጋድሎ ውስጥ ኖሩ። በዚህንም ጊዜ ግን ሴጣን በዝሙት ኃጢአት ሊጥላቸው ፈጽሞ አልተቻለውም ነበር። ስለዚህ ተጋድሏቸውን ፈጽሞ ሴጣንን አሳፍረው በነገው ዕለት ጥር 3 አርፏልኝ። አባ አሞኒዮስ በረከታቸው ይደርብን። አባ አሞኒዮስ እንደዛው አደረጉ ማለት ግን ሌሎች መነኮሳት እንደዛ ያድርጉ ማለት አይደለም። ዲያነት ተጋድሎ በዚህ ዘመን በጣም ከባድ ነው። ስለዚህ ሁላችንም መጋደል ያለብን በሚንችለው አቅምና ልክ ነው። አባ አሞን በዛ ልክ ተጋድሎን ስለቻሉት ተጋድለው አልፏልኝ። ሌሎቹ ግን እንደዛ ያድርጉ ማለት አይደለም። የአባ አሞን መነኮስ በረከታቸው ይደርብን። ወደ አባ ሊባኖስ ዘመጣ ታሪክ እንለፍ። በሀገራችን እጅግ ዝነኛ ከሆኑ ቅዱሳን አንዱ አባ ሊባኖስ ናቸው። እርሳቸው እንደ ተስዓቱ ወይም 9 ቅዱሳንና አቡነ ገብረ መንፈስ ቅዱስ ሁሉ ከውጭ ሀገር የመጡ ናቸው። የነበሩበት ዘመንም 5ኛው መቶ ክፍለ ዘመን መጨረሻና 6ኛው መቶ ክፍለ ዘመን ውስጥ ነው። ጻድቁ አባ ሊባኖስን አባ መጣ እያሉ መጥራት የተለመደ ነው። መጣ ማለት ኤርትራ ውስጥ የሚገኝና ጻድቁ በተጋድሏቸው የቀደሱት ቦታ ነው። ጥንተ ታሪካቸውስ እንደምን ነው ቢሉ አባ ሊባኖስ ትውልዳቸው ከሮም ታላላቅ ሰዎች ውስጥ ነው። አባታቸው አብርሃም እናታቸው ደግሞ ንግስት ይባላሉ። በብስራተ መልአክ ተጸንሰው ስለተወለዱ ስማቸው በዚያው ሊባኖስ ተብሏል። ሊባኖስ እመብርሃን የተወለደችበት ቅዱስ ስፍራ ሲሆን በጥሬ ትርጉሙ ደጋ ማለት ነው። ምስጢራዊ ትርጉሙ ግን ለጻድቅነት ያገለግላል። አባ ሊባኖስ በሀገራቸው ሮም ከወላጆቻቸው ጋር አድርገው ለአካል መጠን ሲያደርሱ ከወደ ቁስጥንጥንያ ያሻጋ ብላቴና አምጥተው አጭተው አጋቧቸው። ወጣቱ አባ ሊባኖስ ግን ማታ ወደ ጫጉላ አልገባም ብለው እንቢ አሉ። ለዚያች ሌሊት ብቻ ከአባታቸው ጋር እንዲያድሩ ተፈቀደላቸው። መጻሕፍትን የተማሩ ነበሩና በሌሊት ምን እንደሚያደርጉ ሲያወጡ ሲያወርዱ ቅዱስ መልአክ ከሰማይ ወርዶ 3 ጊዜ ሊባኖስ 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 ብሎ ጠራቸው። እነሆኝ ጌታዬ ቢሉ ከአባታቸው ጎን ነጥቆ እያጫወተ ሳይታወቃቸው ከሮም ግብጽ ወይም ገዳመ ዳውናስ አደረሳቸው። በጊዜ ታላቁ ኮከብ ቅዱስ ጳኩሚስ ነበር። አባ ሊባኖስን አስተምሮ አመነኮሳቸው፣ በአትም ለየላቸው። በዚያም ለተወሰነ ጊዜ እንደቆዩም ቅዱስ መልአክ መጥቶ ለዘላለም መጠሪያ በዚያ ነውና ወደ ኢትዮጵያ ሂድ አላቸው። እየመራም ከግብጽ አክሱም አደረሳቸው። አባ ሊባኖስም በዚያ በአት ወቅረው ይጸልዩ ጀመረ። ጥቂት ቆይተውም ለስብከት ወንጌል ተሰማሩ። በተለይ በ6ኛው መቶ ክፍለ ዘመን በስብከት ከአክሱም ሸዋ ግራሪያ ደርሰዋል። ተመልሰው ወደ አክሱም ሄደው ጠበልን አፍልቆ ነበርና ድውያንን ፈወሱ፣ ሙታንን አስነሱ። በዚያም የቀኑት የአካባቢ ሰዎች ግን ምታተኛ ነው ብለው አባረሯቸው። ጻድቁ ዶርቃ በምትባል ቦታ ለ3 ዓመታት ሲኖሩ በአክሱም ዝናብ አልዘነበም። ጥፋታቸው የገባቸው የአክሱም ካህናት ወደ ጻድቁ ሄደው ይማሩን ቢሏቸው ዘንቦላቸዋል። አባ ሊባኖስ ግን ወደ ሸዋ ተመልሰው በደብረ አስቦ ለመኖር ቢሞክሩ አልተሳካም። መልአኩም ስሙ ያንተ ማደሪያነቱ ግን የቅዱስ ተክለ ሃይማኖት ነውና ወደ መጣ ሂድ አላቸው። እርሳቸው ወደ መጣ ወይም ኤርትራ ወርዶ ታላቅ ገዳም አነጹ። ጠበሎችን አፈለቁ፣ ብዙ አርድእቶችን አፈሩ። በዚያም በቅድስናና በገቢረ ተአምራት ኑሮ ጥር 3 ቀን በ140 ዓመታቸው አርፏል። ላሊበላውም ቤተ አባ ሊባኖስን ጨምሮ በርካታ አብያተ መቃደስ በሀገራችን አሏቸው። አባ ሊባኖስ ማለት ታላቁ ደብረ ሊባኖስ ገዳምን የመሰረቱ ታላቅ አባት ናቸው። አባ ሊባኖስ ቢመሰረቱበትም ቦታቸው ያ ስላልነበረ አቡነ ተክለ ሃይማኖት መጥቶ እንዲኖሩበት አባ ሊባኖስ ደግሞ በሌላ ገዳም በተጋር ኑሮ እንዲያልፉ እግዚአብሔር ፈቅዷል። በረከታቸው ይደርብን፣ አሜን። አሁን ደግሞ ሕፃናተ ቤተልሔምን እንመልከት። በሮሙ ቄሳር በአውግስጦስ ዘመን ሰው ሁሉ ይቆጠር ዘንድ አዋጅ ወጥቷልና እመብርሃን ማርያም ከቅዱሳን ዘመዶቿ ዮሴፍና ሰሎሜ ጋር ወደ አባቷ ዳዊት ከተማ ወደ ቤተልሔም ሄደች።
በዚያ ሳሉ የምትወልድበት ጊዜ ቢደርስ በፍጹም ድንግልና እንደጸነሰች ሁሉ በፍጹም ድንግልና ወለደችው። ኢሳይያስ 7:14 ሕዝቅኤል 44:1 ተፈቶም አላገኛትም፣ ልማደ አንስትም አልጎበኛትም፣ ምጥም አልነበረባትም። በጊዜውም በምስራቅ የፋርስ የባቢሎን የሳባ ነገስታት አስቀድሞ ከበላም በኋላ ከዘረደ እሸት በተረዱት መሰረት ኮከቡን በማየታቸው ታጥቀው ተነሱ። ከምስራቅ አፍሪካና ከእስያም በተመሳሳይ ኮከቡን በማየታቸው 12 ነገስታት በየግላቸው 10 ሺህ ሰራዊትን እየያዙ ድንግልና ንጉስ ልጇን ፍለጋ ወጡ። 12 ነገስታት ከነሰራዊታቸው ሲሄዱ ስንቃቸው በማለቁ 9 ነገስታት ተስፋ ቆርጠው ተመለሱ። ሶስቱ ግን በፍጹም ጥባት ከ30 ሺህ ሰራዊት ጋራ በኮከብ እየተመሩ ኢየሩሳሌም ደረሱ። እነዚያም መሊኩ የኢትዮጵያ የሳባ ንጉስ ተወላጅ በዲዳስፋና መኑሲያ ወይም ማንቱሲማር ደግሞ የፋርስና የባቢሎን ነገስታት ናቸው። ወደ ኢየሩሳሌም ሲደርሱ ሄሮድስና ሰራዊቱ ታወቁ። እነርሱ ግን የቤተልሔምን ዜና ከጠየቁ በኋላ በጎል ድንግል ማርያምን፣ ክርስቶስን፣ ዮሴፍንና ሰሎሜን አገኙ። ለ2 ዓመታት እነርሱን ፍለጋ ደክሟል ተንከራተዋልና ደስታቸው ወሰናታ። በእመቤታችንና በልጇ ፊት በደስታ ዘለሉ። አንፈራቱ ሰባ ሰገል እንዲህ ወርቁን፣ ዕጣኑን፣ ከርቤውን ገብረው በግንባራቸው በፊቱ ሰገዱ። 3 ጊዜ እየወጡ እየገቡ ቢመለከቱ በኪነ ጥበቡ አንድ ሕፃን፣ ሁለተኛ እንደ ወጣት፣ ሶስተኛ እንደ አረጋዊ ሆኖ ታይቷቸዋል። ፈጽሞ አድንቋል። ወደ ሀገራቸው ሲመለሱ አስነቀጥቶም ብስተ ሰገም እንዲል የገብስ ዳቦ ጋግራ ድንግል ሰጠቻቸው። እነርሱም ይህንን እየተመገቡ የ2 ዓመቱን መንገድ በ40 ቀን ሲጨርሱ ዳቦ ግን ያ ሁሉ ሺህ ሰው ተመገበ። ታላለቀም ታምራትም ሰርቷል። ሰባ ሰገል ቅዱስ መልአክ እንደነገራቸው በሄሮድስ ዘንድ ሳይሆን በሌላ ጎዳና ተጉዘው ሀገራቸው መግባታቸውን ንጉሱ ሰማ። እንደዘበቱበትም ሲያውቅ የሚያደርገው ጠፍቶበት ወደ ቤቱ ገባ። በሕሊናው የሚመላለሰውም አንድ ነገር ብቻ ነበረ፣ የአይሁድ ንጉስ የተባለውን እርሱስ የሰማይና የምድር ንጉስ ሁሉ ነው፣ ግን እንዴት ሊያጠፋው እንደሚችል ያስብ ነበረ። በዚያ ሰዓትም ሰይጣን በሰው ተመስሎ ወደ እርሱ ቀረበ። ሕፃኑን እንዴት ሊገድለው እንደሚችል ነግሮ በዓለም ታይቶ የማይታወቀውን ጭካኔ አስተማረው። ርጉም ሄሮድስም ሰራዊቱን ጠርቶ አዋጅ ንገሩልኝ አላቸው። እነርሱም በቤተልሔምና በአውራጃዋ በይሁዳም የምትገኙ እናቶች አውግስጦስ ቄሳር ሕፃናትን በማር በወተት አሳድገ ለሹመት አብቃልኝ፣ ለእናቶቻቸው ወርቅና ብር ስጥልኝ ስላለ 2 ዓመትና ከዚያ በታች የሆናቸውን ሕፃናት ሁሉ አምጡ እያሉ አዋጅን ነገሩ። የቤተልሔምና የአካባቢው እናቶችም ያላቸው 1ም 2ም እየያዙ የሌላቸው ደግሞ እየተዋሱ ወደ ሄሮድስ ዘንድ ይዟቸው መጡ። ያን ጊዜም አውሬ ሄሮድስ እናቶችን በአንድ ቦታ እንዲታጎሩ አድርጎ ሕፃናቱን ወታደሮቹን አሳፍሮ ወደ ተራራ ወጣቸው። በስፍራውም ተወዳዳሪ በሌለው ጭካኔ 1200 ወታደሮችን አሰልፎ ሕፃናቱን አሳረዳቸው። ሰይፍ የበላቸው የቤተልሔም ሕፃናት ቁጥር 144000 ሆነ። የሕፃናቱ ደም ከተራራ እንደ ጎርፍ ወረደ። የእናቶች የጡት ወተት በመሬት ላይ ይፈስ ነበርና ተቀላቀለ። የቤተልሔም እናቶች አንጀታቸው በእጥፉ ተቆረጠ። ታላቅ ሰቆቃ አካባቢውን ሞላው፣ ዋይታም ሆነ። ወንጌላዊው ቅዱስ ማቴዎስ እንዳለው ነብዩ ኤርሚያስ የተናገረው ትንቢት ተፈጸመ። ራሔል ስለ ልጆቿ አለቀሰች፣ የሉምና መጽናናትም አልቻለችም። ማቴዎስ 2:18፣ ኤርሚያስ 31:15። ሰይጣን ግን ዓላማው እንዳልተሳካና ድንግልና አምላክ ልጇ መሸሻቸውን ሲያውቅ ይህንኑ ለሄሮድስ ሹክ አለው። ስለዚህ ንግሥት አርያም ድንግል ማርያምና ወልደ አምላክ ልጇ በስደት ለ3 ዓመት ከ6 ወር ተንገላቱ። እንደገናም ክፉ ሰዎች መጥተው ለሄሮድስ አንተ የምትሻው በዘካርያስ ቤት አለና ግደለው አሉት። ሄሮድስም ወታደሮቹን ልኮ ሕፃኑን ቅዱስ ዮሐንስን ቢያጣው ደጉ ነቢይ አረጋዊ ዘካርያስን ለቤተ መቅደስ መካከል ገሎታል። በጊዜው የሚፈርድ እግዚአብሔርም ስለ ሕፃናቱ ደም ተበቅሎ ሄሮድስን አጠፋው፣ ወደ መቃትም አወረደው። 144,000 ንጹሐን ሕፃናት ግን ስልጣነ ሰማይ ተሰጣቸው። ከእነርሱ በቀር ማንም የማያውቀው ምስጢርና ዜማ ፈጣሪያቸውን ይሰልሱትና ይቀድሱት ዘንድም አደላቸው። ራእይ 14:1። አባ ሕርያቆስም በአዳፊ የነፍስ ድርሰቱ አስማአነ ቃለ መሰናቁት ዘሕፃናት የሕፃናትን የመሰንቆ ድምጽ ያሰማት እንዳለ እነዚህ 144,000 ንጹሐን ሕፃናት ዛሬ በሰማይ ለምእመናን ምሕረትን ለጨካኞች ፍርድን ይለምናሉ። በፍርድ ቀንም በጌታ ፊት በክብር ቅንዋቶችን ይዘው ይመጣሉ። ክብራቸው ታላቅ ነውና ለቅዱሳን ሕፃናት ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን አሳድጉት። ይቆየን።